ብዙ ነገር ከእሷ ጋር ማስተካከል ያሉብኝ ነገሮች ነበሩ ምናምን። እውነቱ ስነግራችሁ እሷን ብዬ አይደለም ወደዚህ ሀገር የመጣሁትኝ። ላይሚም እየነገርኳት ነበር፣ ልታምነኝም ፈቃደኛ አይደለችም። የራሴ ትልቅ ምክንያት አለኝ፣ ትልቅ በቃ ምክንያት ነበረኝ ወደዚህ የመጣሁትኝ። በመጣሁበትም አጋጣሚ እሷን ላውራት ብዬ ነበረ እዩንም ያገኘሁትኝ። በቃ እውነታዊ ነው። እዩ ደግሞ ለምን እንደዚህ እያደረገች እንዳለ አላውቅም። ላይክ አዶን ብቻ በጣም ግራ የሚያጋባ ስሜት ውስጥ ነኝ እና ብዙም ማለት አልፈልግም። ሀይሚንም እዩንም ጠርቻቸዋለሁ። ሀይሚ ጭራሽ በቃ እኔ እየሰለቸኝ የመጣ ነገር ቢኖር የሆነ ነገር ሀፕን ሲያደርግ ሀይሚ እኔን ለማግኘት እኔን ለማውራት ፈቃደኛ አትሆንም። በቃ ራሷን ደብቃ ምናምን ነው እና እሱ ነገር በጣም ያናደኛል። ሁልጊዜ በቃ ሁልጊዜ አንድ አይነት ባህሪ ትይዝብኛለች እና በቃ አንተም ብያለሁ እና አሁንም ለማምለጥ እየሞከርክ ነው ምናምን እያለች ነበር። እኔ ጭራሽ ከምንም የምደበቀው ማመልጥበት ምክንያት የለኝም። ላይክ እዩ በቃ እኔና እዩ ብዙ ነገር እኔና እሷን አንድ የሚያደርጉ ነገሮች ነበሩ። የዛኔ ሀይሚን ሳላገኛት በፊት ማለት ነው እና የሰው ልጅ ነን አይደል? በዛ ላይ ከዚህ የባሰም ልጅ ነበርን። ብዙ የሚፈጠሩ ነገሮች፣ ብዙ የሚያጋጥሙ ነገሮች አሉ እና እሱ ነገር እንግዲህ እኔና እዩን አንድ ላይ ያደርገን አልቻለም እና በዛ ምክንያት ተለያየን። ከተለያየን በኋላ ደግሞ ቅመሜ ጋር ተገናኘን። ደስ የሚሉ አመታቶችን አሳልፈናል። በስቃይም በምንም ብቻ ብዙ አመታቶችን አልፈናል። ላይክ 1 አመት ከምናምን ሆኖናል። ፋሲካ ሲመጣ 2 አመታችን ሊሞላ አይ ቲንክ ነው መሰለኝ እና በዚህ አመታቶች ውስጥ በጣም የሚገርሙ ጊዜያቶችን አልፈናል። በጣም ብዙ ተከፍተንበታል። በጣም ብዙ ተደስተንበታል። እንዳልኳችሁ ነው። ከእናንተም ጋር ብዙ ችግሮችን አብረን አልፈናል ማለት ነው። ብዙ በቃ እናንተ የምታውቁት ብዙ የኛ ህይወቶች አሉ እና ይሄኛው ደግሞ አይ ቲንክ በቃ እኔ እንጃ እዩ ራሱ እንደዚህ አይነት ቪዲዮ ለምን ማስላክ እንደፈለገች አላውቅም። ወደ ሀይሚ ለምን ሊላክ እንደቻለ አላውቅም። እንደዚህ አይነት ቮይስ አንቺን እኮ አይወድሽም ምናምን አይነት ነገር እኔ ብቻ ግራ ጋብቶኛል እና ያለውን ነገር እነሱ ሲመጡም በደንብ እዩም ባለችበት ነግሬያታለሁ። በካሜራ ነው መጣው ምንም እንትን አይደለም። በካሜራ ይዤ ነው መጣው። በስርዓት ከሀይሚ ጋር ታወራላችሁ። ላይክ ብዙን ነገር እንግዲህ ኦልሬዲ ቫይራል ወጥቷል፣ ፋሚሊ ጋር ወጥቷል አይደል? ወደ ፋሚሊ እስከደረስ ሁሉንም ነገር በካሜራ ነው ማሳወቅ እንፈልገው ነው ያልኳት። እዩም ትምጣ ሀይሚም ትምጣ ያለውን ነገር ሁሉንም አብረን የምናይ ይሆናል። ስህተትህን ለማመን ሞክር። ሁልጊዜ ምክንያት አለኝ እንደዚህ ነኝ ምናምን። እኔ ከአንተ የምናደደው ማለት ነው ጥፋትህን ቶሎ አታምንም። ይቅርታ አላልኩሽም? ይቅርታ ከማለት ውጭ እኮ ምንም ልልሽ አልችልም። ጥፋት ሆኖ ከታየ እኔ ያመንኩበትን ነገር ነበር ያደረኩት። እንደዛ ካሜራ ተደብቆ ተቀርጬ ደግሞ ይወጣል ብዬ ጨራሽ ኤክስፔክት አላደረኩኝም። እንዴት ነው የማይወጣው? ኤክስፔክት አላደረኩኝም። አንተ እኮ እንደተረዳሁት ከሆነ ብዙ ጊዜ ነግረህ አልተረዳሃትም ወይም ደግሞ አልሰማሃትም። ገባ አይደለም? በእኔ እናንተ ዙሪያ ራሱ እሷ ጓደኛ ከሆነች ፍቅረኛ ከሆነች እኮ እኔን ኢግኖር ማድረግ ነበረብህ። እሱን አላውቅም። እንግዲህ እንደዛ እኮ ነው የግል ላይፍህን አላውቅም። እኔ እናንተ እኮ ምንም በመሀላችን እኮ ይሄን ያክል እንደሷ እርግጠኛ ሁኝ የሚያስወራኝ ነገር አይደል? ችግር ሲፈጠር ነግሬሻለሁ አይደለ? አልነገርኩሽም? ብትነግረኝስ እኮ ሁሌ በመጣ ቁጥር ታገኛታለህ። ሁሌ በመጣ ቁጥር ታገኛታለህ። ብሩክ እረፍ። እርግጠኛ ነሽ? እሱም እሷን መጠየቅ ትችያለሽ ከፈለግሽ። እሺ ንጹህ ሰው ነህ አይደለ? በጣም ንጹህ ሰው ነህ። እንደዛ ነው እያልክ ያለኸው። ሁልጊዜ እንደዚህ ነው የምትለኝ። ሁልጊዜ አይደለም። በጣም የሚያሳምመኝ ንግግር ደግሞ ይሄ ነው። ራስህን ነጻ የምታደርገው ነገር። በምንድን ነው ነጻ ያደረግኩት? ሀይሚ ስነ ስርዓት በእናትሽ ወደ እልህ እንድሄድ አታደርጊኝ። ምንም የለንም እያልክ በመሀላችን ምንም የለንም እኮ የለም። እሺ አገኘኋትና የሆነ ነገር አለ ማለት ነው ወይ? ትምጣና ከመጣች በራሷ አስተማያለች። ከኔ ጋር ማግኘት ትችል ነበር። ስታገኛት ከኔ ጋር ማግኘት ትችል ነበር እያልኩ ነው። ደጋግሜ እየነገርኩህ ነው። ባህሪያቱን ልንገርሽ በትንሹ የምትነግሩኝ ነገር አለ። እዩ አመሰግናለሁ ስለመጣሽ በቅድሚያ እና መምጣት ስላለብኝ የመጣሁት ችግር የለውም። ትላንት በጣም እየጨቃጨቅን ነበር አንቺ ጋር። ለምን እንደዚህ አይነት ቪዲዮ እንደላክሽ ሊገባኝ አልቻለም። እንደዚህ አይነት ቮይስም ለምን እንደላክሽ ሊገባኝ አልቻለም። ገብቶሻል? ከሀይሚ ጋር እኔ እንድበጣበት ከሆነ ከሀይሚ ጋር እንድጣላ ከሆነ ያንን አልፈልገውም። እዩ ሰሚኛለሽ? ከእሷ መስማት ሀይሚ ዞርሽ አውሬት ማወቅ የምትፈልጊውን መጠየቅ ትችላለሽ።
እኔ እና እዩ ምንም የለንም። ከዚህ በፊት ነበረን አይደል? አሁንም አለን። ከዚህ በፊትም ነበረን፣ አሁንም አለን። ምንድን ነው ሆነ ያለን? ሁሉም ነገር ቢያበቃ ደስ ይለኛል። እዚህ ጋር ማለት እውነቱን ማወቅ አለባት። አንተም ደግሞ እውነቱን መናገር አለብህ። የትኛውን እውነት ነው የምናገረው? እኔ እናንተ ጋር ያለውን እውነት ነው እኮ። ምንድን ነው ያለን? እኔ እና አንቺ በፊት እኮ ነበር የነበረን። አልተግባባንም፣ ልንግባባ አልቻልንም። ልጆችም ነበረን፣ ተለያየን። እሺ ምን አዲስ ነገር አለው? አጋጣሚ ነው ያገናኘን። አይተሽ ከሆነ ከፈለሽ የኔ አይ ቲንክ ዩቲዩብ አለም ስመጣ ሁለተኛ ቪዲዮ ላይ የተገናኘ ነው። አዳብና ሄደብና በዛው ተዋወቀ ምናምን። ጥሩ ልጅ ነበረች፣ ተገናኘን በቃ አይደለም። እሱ ነበረ፣ እንደዛ ነበረ አመጣጣችን፣ እንደዛ ነው አለቀ። ሁሉም ሰው ሲጀምር፣ ሁሉም ጥንዶች ሲጀምሩ መጀመሪያ አላቸው። ከዛ በኋላ እያለ የሚቀጥል ብዙ ነገር። ምን አደርገ ነው የምትይኝ? ምን ይፈጠራል? ትላንት ያገኘሁሽ ለምንድን ነው? ከዚህ በኋላ የኔን ህይወት አትበጥብጪ አይደለም። እውነቱን ተናገር ነው እያልኩ ያለሁት እኮ። የትኛው ምን ብዬ ነው የምናገረው? የትኛው አንተ ለምደው ካሜራ ፊት ስትሆንና እኔ እናንተ ብቻችንን ስንሆን የምታወራው ለምን አታወራም? ምንድነው ካሜራ ፊት ስትሆን ለምንድን ነው? ጤነኛ አይደለሽም እንዴ? ምንድን ነው የምትቀበጣጠሪው? እኔ ምንም እየቀባጠርኩ አይደለም፣ እውነቱን ነው እየተናገርኩ ያለሁት እኮ። ካሜራ ፊት ስትሆን አትዋሽ። በቃ እኔ ጋር ስትመጣ እኔ ስታገኝ ስነ ስርዓት አስደብርሻለሁ። ለምንድን ነው የምታስደብረኝ? እውነቱን ስላወጣሁበት ስለምንም እውነት አይደለም። እውነቱን ስላወጣሁ የት ነው የምትሄጂው? ከዚህ በላይ መስማት አለ። ሁሉንም ማወቅ ያለብሽ ነገር ማወቅ ያለብሽ ያለ። ከዚህ በላይ ለምንድን ነው የምትዋሺው? ለምን እውነቱን አትናገሪም? ለምን አትናገሪም? እኔ እኮ እውነቱን ነው እየተናገርኩ ያለሁት። ለምንድን ነው የምትዋሻው? እኔ ምንም አልዋሻውም። እዩ በእናትሽ እዚህ ጋር የሆነ እንድናደ ምናምን አታድርጊ። ወይስ ሁለታችንንም ነው የምትፈልገን? እንደዛ ነው? ከሁለታችንም ጋር ነው መሆን የምትፈልገው? ምን አይነት ወሬ ነው? እኔ ጋር ስትመጣ የምታወራኝን ወሬ የምትነግረኝን ነገር በሙሉ ንገራት። ምንም አላልኩሽም። ያገኘሁሽ ከዚህ በፊት እኔም ጋር ሀይሚም ጋር እየበጠበጥሽን ነበረ። እሱ እንዳታደርጊ ነው ያልኩሽ አይደል? እኔ እየበጠበጥኳችሁ እኮ ነበር። በቃ ነው እየተናገርኩ ያለው። አሁን ትላንት የላክሽው ቮይስ የኔን ህይወት አይበጠብጥም። ሀይሚ ጋር የላክሽው እንዴት ነው? እንኳን ደህና መጣችሁ። አንቺን እኮ አዲሽም ዝም ብሎ ነገር ነው ምናምን ነግረኸኝ አታውቅም። ሁሌ እኮ ያገኘኸኝ ቁጥር እንደምትወደኝ ትነግረኛለህ። እዩ ለምን ከኔ ጋር መሆን እንደምትፈልግ እኮ ትነግረኛለህ። ያንን ለምን እውነቱን እንድንጣላ ነው የምትፈልጊው ከኔ ጋር? ብሩኬ ከዚህ በላይ ተዋሽ። ሀይሚ ማመን ያለብሽም ማመን ትችያለሽ። ገብቶሻል? አሁን በጣም እየተናደርኩኝ ነው። ደግሞ ከኔ ምንድን ነው ፈልገው እንጂ እኔ እውነቱን እንድትናገር ነው እኮ። እውነቱን ተናገርኩ እኮ አይደለ? ምንም የለንም ካንቺ። ምንድን ነው ፈልገው? እውነቱ እሱ አይደለም። ምንም የለንም። እውነቱ እሱ አይደለም። እና ምንድን ነው? እውነቱን ታውቃለህ። ምንም የለኝም ካንቺ ጋር ምንም የለኝም። ከዚህ በላይ ምንም ልልሽ አልችልም። በደንብ አለ ታውቃለህ። ያኩ ልብህ ያውቃል። እሷም የምታወራው ነገር ሁሉ ውሸት ነው። ለምንድን ነው የምትዋሸው? በዚህ ልክ ለምንድን ነው ውሸት የምትሆነው? እሷም መሄድ ፈቃደኛ አይደለችም። ጥፊ እንዳለ ጥፊ ስነ ስርዓት። ስለዚህ እኔ ልሂድ። ቅመሜ ስም እኮ ሰው ልብን ሲነግሩት አይወድም፣ እውነቱን ሲናገሩበት። እሺ በቃ ለምን አትሄጂም? ለምንድን ነው የምሄደው? እውነቱን እንድትናገር እፈልጋለሁ። እዚች ጋር የመጣኝ ለማውራት ነው አይደል? እኮ ለማውራት ነው እኮ። ምን ያስወስሻለሽ? እውነቱን ተናገር። ምን ያስወስሻል? እየዋሽሽ አይደል እንዴ? ምንድን ነው የምታበጣብጪ? እኔ ምንም አልዋሽም። እየዋሽ ያለሁ አንተ ነህ። ቅመሜ ስሚኝ፣ ስሚ፣ ምንም የለንም። እስኪ ተወኝ፣ ምንም የለንም። ተወኝ በቃ አሁን። እሺ ማናችሁን ልመን? ወይኔ ጉዴ ፈላ። ማመን ያለብሽ እኔን ነው። እሷን ዝም በያት። እሷ እየቀባጠረች ነው። እኔ ለምንድን ነው የምቀባጠረው? እየቀባጠርሽ ነው እንጂ ምንም ያሌለ ነገር እኮ ነው የምቀባጠረው። ነይ ቅመሜ፣ ዝም በያት። ነይ እሺ እንሂድ። እኔ ራሴ እሄዳለሁ። ነይ እንሂድና ላውራሽ። እዩ ለምን ስነ ስርዓት አይኖርሽም? በእናትሽ ብሩኬ እውነቱን ተናገር። ስነ ስርዓት ይኑርሽ። በቃ እየመጣሽ አበጥብጭኝ። እኔ አልበጠበጥኩም። ምንም ያደረኩት ነገር የለም ትላለች እንዴ? እሺ ጅልኝ በእናትሽ። ስትመጣ አንተ ጋር እኔ ሌላ ሰው ነኝ፣ ከዛ ሀይሚ ጋር ስትሄድ ደግሞ ሌላ ሰው ነኝ። አሁን የሆነ ስነ ስርዓት ያለው ወሬ አታወሪ። አንድ አይደል እንዲያገኘሽ ምንድን ነው የምታካብጂው? እሱም ከኛ ህይወት ውጪ ልልሽ አይደል እንዲያገኘሽ እንደዛ ልትለኝ አይደል ነው? ምንድን ነው የምትቀበጣጠሪው? እንደምንገናኝ ታውቃለህ። እዩ አስቀይምሻለሁ፣ ረፊ። እኔ እየታገዝኩሽ ነው፣ በጣም ዝም እያልኩሽ ነው። በጣም እላፊ የሄድሽ ህይወቴን እየበጠበጥሽ ነው። ገብቶሻል አይደል? ያለ የሌለውን አትቀበጣጠሪብኝ። በቃ የምንም እውነት የለም። ከነ እውነትሽ ገደል ግቢ። ዞር የለኝ በቃ በእናትሽ። ሰው አክብሮሽ በስርዓት ሲያወራሽ እንትን ትያለሽ። መተሽ ራስሽ ነው የኔን ህይወት የምታስተካክዪው። ልክ ማስመሰል አይጠበቅብህም። ትሰሚኛለሽ? መተሽ ራስሽ ነው የኔን ህይወት የምታስተካክዪው። ራስሽ ግዴታሽ ነው። የኔን ህይወት ታስተካክላለህ። እንተያያለን። እሱ በጠብጥ የነበረው ህይወት እንከባበር በቃ ስነ ስርዓት